በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች፣ መምህራን፣ ወንድሞች እንዲሁም በተለያየ ቦታ ሆናችሁ የእግዚአብሔርን ቃል በናፍቆት እየጠበቃችሁ በማስተዋል የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ እንደምን ከረማችሁ? እግዚአብሔር አምላካችን በሰላም በሕይወት ጠብቆ መልሶ ስላገናኘን ስሙ የተመሰገነ ይሁን። ባለፈው ክፍለ ትምህርታችን ክርስቲያናዊ ሕይወትን አንስተን በክርስቲያናዊ ሕይወት ስር ሊነሱ ከሚገባቸው ነጥቦች አንደኛው የጋብቻ ትምህርት ወይም የጋብቻ ሕይወት እንደሆነ ከላይ በኮሚቴ አስተባባሪዎች የተሰጠን ርዕስ ስለሆነ በሱ መሰረት አንስተን እየተነጋገር ነበር። ከዚህ በፊት የተነጋገርነው በጥቂቱ ለማስታወስ ያህል ክርስቲያናዊ ሕይወት እንግዲህ የማይነካው ነገር እንደሌለ በተለይም ከግል ሕይወት ጀምሮ ከማህበረሰብ ጋር፣ ከጓደኞቻችን ጋር፣ ከስራ ባልደረቦቻችን ጋር በአጠቃላይ ከጠዋት እስከ ማታ በምናደርገው እንቅስቃሴ ሁሉ ክርስቲያናዊ ሕይወት በእኛ ላይ የሚገለጽ እና ማንነታችንን የሚያስረዳ በመሆኑ እያንዳንዷ እንቅስቃሴያችን ከኛ ሕይወት ጋር ምስክርነትን የምትሰጥ በመሆኑ ለክርስቲያናዊ ሕይወት ትልቅ ቦታ መስጠት እንዳለብን እና በጥንቃቄ መጓዝ እንዳለብን በእኛ ምክንያት ሰዎች እንዳይሰናከሉ፣ ምክንያቱም እኛ ክርስትናችን ሌሎችን የሚያስተምር ሌሎችን በፍቅር የሚያቀርብ እንጂ ለሌሎች ሰዎች ሕይወት መሰናክል ሆኖ ከቤቱ የሚያወጣቸው እንዳይሆን ጥንቃቄ መደረግ አለበት። በዚህ የተነሳ ጋብቻ ሕይወት በክርስቲያናዊ ሕይወት ምን ይመስላል፣ ጋብቻ በክርስቲያናዊ ሕይወት ምን ይመስላል የሚለውን ከማየታችን በፊት ስለ መተጫጨት ምን እንደሆነ፣ በመተጫጨት ሕይወት ውስጥ የሚያስፈልጉ ወይም ደግሞ የሚያጋጥሙ ፈተናዎች፣ እነኛም ፈተናዎች እንዴት ማለፍ እንደሚቻል፣ ከዛ በመቀጠል ደግሞ ጋብቻ ማለት ትርጉሙ ምን እንደሆነ፣ በጋብቻ ውስጥ ደግሞ የሚገኙ በረከቶች፣ ዓላማው ይህን ተመልክተናል። ለዛሬው ደግሞ እንግዲህ እግዚአብሔር በነቢያቱ እያደረ ምን ይላል? በትንቢተ ሚልክያስ ምዕራፍ 2 ላይ እኔ እግዚአብሔር መፋታትን እጠላለሁ ይላል። ከጋብቻ አንዱ አስከፊ ገጽታው የፍቺ ጉዳይ ነው። ፍቺ በመጽሐፍ ቅዱስ በእግዚአብሔር ቃል ወይም እንደ ክርስትናችን እንደ ኦርቶዶክስ እምነት ተዋህዶ እንዲሁ ዝም ብሎ የሚፈቀድ ነገር አይደለም። ማንም ሰው ሲፈልገው ማግባት ሲፈልገው መፍታት የሚችልም አይደለም። ራሱን የቻለ ስርዓት አለው። እንግዲህ እንደ ቤተ ክርስቲያን አስተምህሮ ፍቺ የሚፈቀድባቸው ነገሮች አንደኛ በሃይማኖት ለውጥ ሲያመጡ አብረው አንድ እምነትን ጀምረው በሃይማኖት ጥላ ስር ሆነው እግዚአብሔርን ሲያመልኩ ቆይተው ነገር ግን በመሀል በሚፈጠሩ ከጥቅም ጋር ወይም በሌላ ነገር ጋር በተያያዘ እምነቴን ቀይሬያለሁ፣ ከዚህ በኋላ ካንተ ጋር ልቀጥል አልችልም፣ ወይም እምነቴን ቀይሬያለሁ ካንቺ ጋር መቀጠል አልችልም የሚል ውሳኔ ላይ ሲደረስ የሃይማኖት ጉዳይ ምንም ቀልድ የማይሰጠው ወይም ደግሞ ማስተማመን የማይሰጠው ነው። ቢቻል መምከር፣ መጸለይ፣ የሚስተካከልበት ሁኔታዎች ማመቻቸት፣ መጨረሻው ጥግ ድረስ መሄድ ያስፈልጋል እንደዛ አይነት ነገር ሲፈጠር። ነገር ግን ያ ሁሉ ነገር ተደርጎ በእምነታቸው በሃይማኖታቸው ምንም ሊመሳሰሉ ካልቻሉ የመጨረሻው ውሳኔ የሚሆነው እንግዲህ በፍቺ ነው የሚለያዩት። ሌላው ደግሞ በዝሙት ምክንያት ነው። በዝሙት ምክንያት እሷ እያመነችው ሙሉ ሕይወቷን ለቃል ኪዳኗ ለትዳር ጓደኛዋ ሰጥታ ወይም ደግሞ እሱ በተቃራኒው እንደዚህ እያመናት ነገር ግን በዝሙት ምክንያት እሷን እየጣለ ወደ ሌላ እሱን እየጣለች ወደ ሌላ ቦታ የምትሄድ ከሆነ ይሄ ሕይወታቸው ለአደጋ የተጋለጠ ስለሆነ ይሄንንም እንደዚሁ መምከር፣ ማስመስከር፣ መጸለይ፣ ብዙ እርምጃ እስከ መጨረሻው ድረስ መሄድ የማይሆን ሲሆን ግን በዛው የሚቀጥል ሲሆን ግን የሚወሰንበት ሁኔታ ይኖራል። ሌላው በሞት ከተለያዩ ነው። ከዚህ ውጭ ግን ውሃ ቀጠነ እየተባለ ወይም ደግሞ በጥቃቅን ነገሮች ጊዜያዊ በሆኑ በሚያልፉ ነገሮች ምክንያት እያነሱ እንዲለያዩ እንዲፋቱ አልተፈቀደላቸውም ማለት ነው። እስቲ ምንድናቸው ለፍቺ እንደ ምክንያት የሚሆኑ ነገሮች ምንድናቸው ብለን እስቲ አንዳንድ ነጥቦችን እናንሳ። አንደኛ መጀመሪያ የምንመለከተው ለፍቺ እንደ ምክንያት የሚሆን ምንድነው? ከጋብቻ ውጭ የሚፈጸም ዝሙት ነው። ይሄ እንግዲህ ትልቁ በአብዛኛው ሕይወት በአብዛኛው ቤት የሚፈትን ለብዙ ሰዎችም መፋታት ምክንያት የሆነ የዝሙት ጉዳይ ነው። ይሄ ዝሙት ሰው እግዚአብሔር አዳምን ከፈጠረ በኋላ ከጎኑ አንዲት አጥንት አወጣ ነው የሚለው። እንግዲህ አንዲት አጥንት ናት። ሰው ብዙ አጥንት አለው። ከ200 በላይ የሚበልጡ አጥንቶች አሉት። እነኛ ሁሉ አላስፈልጉትም። እግዚአብሔር ከአዳም ውስጥ አንድ አጥንትን አወጣ። ምክንያቱም ለአንድ አዳም አንዲት ሔዋን ወይም ለአንዲት ሔዋን አንድ አዳም ብቻ ስለሚያስፈልግ ነው። ሁለቱ በቃል ኪዳናቸው ተጠባብቀው ቃል ኪዳናቸውን አክብረው ቅድስናቸውን ንጽህናቸውን ጠብቀው በጋብቻቸው ተወስነው መሄድ ነው። ከዛ ውጭ የሚመጣ ግን እሱ በእሷ ላይ እየደረበ እሷም በእሱ ላይ እየደረበች የምትሄድበት ሕይወት ለጋብቻ ዋና ምክንያት ነው የሚሆነው። እንግዲህ ለዝሙት መነሻ የሚሆኑ አጋጣሚዎች አሉ። ዝም ብሎ አንድ ሰው መቼም ወደ ዝሙት ቀጥታ አይሄድም። አንደኛ በድንገተኛ አጋጣሚ የሚፈጠር ትውውቅ አለ።
ሳይታሰብ ሳይገጠም ፕሮግራም ሳይደረግ እቅድ ሳይያዝ እንዳጋጣሚ በሆነ ቦታ ላይ እንዳጋጣሚ ለምሳሌ ታክሲ ውስጥ ሊሆን ይችላል እንደው ሰዓት ስንት ሆነ በሚል በቀላሉ ነገር መግባባት ይጀመርና ያቺ ነገር እያደገች ሄዳ ወደ ስልክ መቀያየር ወደ ሌላ ይሄድና ያ ትንሽ የነበረው ነገር ወዳልታቀደው ነገር ይሄዳል። ይሄ አጋጣሚ የፈጠረ ሁኔታ ነው። ሌላው ሁለተኛው ደግሞ የቆየ ትውውቅና የስራ ባህሪ በጣም በልጅነት ሊሆን ይችላል የሚተዋወቁት ወይም ደግሞ በሆነ በስራ ቦታም ሊሆን ይችላል። ያ ወቅት ግን የተዋወቁበት ወቅት ለዚህ ፕሮግራም አስበው ሳይሆን በሌላ እንዲሁ በስራ ተገናኝተው ኋላ ላይ ግን ይሄ ሳያስቡት ሊፈጥርባቸው የሚችል ሌላ ተጽዕኖ ሊኖር ይችላል። ሶስተኛው ደግሞ እንግዲህ ዝሙትን መታገስ ሲያቅት ይህንን ነገር በመጸለይ ወይም ወደ ፈጣሪ በመለመን ማሸነፍ ሲገባ ወዲያው እጅ በመስጠት የሚፈጠር ነገር ነው። ሌላው ለጋብቻ ፍቺ ምክንያት ከሚሆነው ነገር አለመተማመን ነው ወይም ቅናት ማለትም ይቻላል። ይሄው ምንድነው? አንደኛ ከጋብቻ በፊት ከሌላ ሰው ጋር የነበረ ግንኙነትን መሰረት ያደረገ አለመተማመን። ምክንያቱም እንግዲህ በአብዛኛው በአሁኑ ሰዓት የምንመለከተው ወንዱም እሷን ከማግኘቱ በፊት ከዛ በፊት ሌላ ጓደኛ ትኖረው ይሆናል። ሴቲቱም እሱን ከማግኘቷ በፊት ሌላ ጓደኛ ሊኖራት ይችላል። ያንን ህይወት ግን ትተው እሱም ከዛ አቁሞ እሷም ከዚህ አቁመው አሁን አዲስ ህይወት ለመጀመር ነው ወደዚህ የመጡት። ስለዚህ በዚህ ሰዓት እሷም የምትነግረው ነገር ይኖራል። ከዚህ ከከሌ ጋር ነበርኩኝ እሱም እንደዛ ሊነግራት ይችላል። ያ ግን በሆነ አጋጣሚ እንዳጋጣሚ በሆነ ቦታ ካያቸው እሱ ወይም እሷ ካየች ያ ነገር ትዝ ይላቸውና የተተወ ነገር ነው። ነገር ግን ያ ነገር ዛሬም አለ የሚል ጥርጣሬ ሊፈጠር ይችላል። አለመተማመንን ያመጣል። እንደገና ደግሞ አሉባልታ ወሬ አለ። እከሊት እኮ እንዲህ ናት፣ ከእንዲህ አይነት ቦታ ታይታለች፣ ባለቤትህ እኮ እንደዚህ ናት፣ ባለቤትሽ እኮ እንዲህ ነው። ይሄ የሰፈር ወሬ ህይወትን የማይጠግን አስፈላጊ ያልሆነ ትዳርን የሚያፈርስ አንዳንድ ሰዎች ስራዬ ብለው እንደዚህ የሚያወሩ አሉ። ምንም ሁለቱንም ላይጠቅሙ የሁለቱን ህይወት ሊያቃውሱ እንዲህ ናት እያሉ ወሬ የሚያመላልሱ አለ። ስለዚህ አሉባልታ ከባድ ነገር ነው። ከዚህ ልንጠነቀቅ ያስፈልጋል። ሶስተኛ በየጊዜው የሚከሰት አጋጣሚ መሰረት ያደረገ አለመተማመን ነው። እንግዲህ በየጊዜው ነገሮች የሚፈጥሯቸው ነገሮች የተለያዩ ናቸው። ይሄ ብለን ዘርዝረን የማንጨርሳቸው ብዙ ገጠመኞች አሉ። እነኚህ ሁሉ ገጠመኞች አለመተማመንን ሊፈጥሩ ይችላሉ። ለምሳሌ አብረው መኪና ውስጥ ተቀምጠው ሲሄዱ አንዱ ባለቤቷ መሆኗን ሳያቅ ባለቤቷ እንደሆነ ሳያቅ ጎንተል ቢያደርግ ወይም ሌላ ነገሮች እንዱ ጊዜያዊ የሆኑ ነገሮች እነኚህ ነገሮች ትልቅ ችግር ሊፈጥሩ ይችላሉ። አራተኛ ባል ወይም ሚስት ከሌላ ሰው ጋር ያለው ጓደኝነት ግንኙነት እዚህ ላይም እንዲሁ ጥንቃቄ የሚያስፈልግ ነው። አንዳንድ ጊዜ የወንድ ጓደኛ ባልታሰበ ሁኔታ ከእሷ ጋር ሌላ ነገር ውስጥ የሚገባበት ጊዜ አለ። የሴቷም ጓደኛ እንደዚሁ ባልታሰበበት ሌላ ነገር ውስጥ የሚገባበት አለ። ስለዚህ እዚህ ላይ ጥንቃቄ ማድረግ አለበት። ምክንያቱም እነሱም እነኛ ጓደኛሞች ጓደኝነታቸው ድንበር ያለው መሆን አለበት። ግንኙነታቸው ከጓደኛዋ ባለቤት ጋር የሚኖራት ግንኙነት ድንበር ያለው መኖር አለበት። ቀልዳቸውም ሆነ አቀራረባቸው ሌላ ነገራቸው። ምክንያቱም ትዳራቸውን የሚያናጋ ነገር ሁሉ ለነሱ ፈተና ሊሆን ስለሚችል ጥንቃቄ በተሞላበት ነው። እንግዲህ ይሄ ህይወት የክርስትና ህይወት ብዙ ጊዜ ጥንቃቄ ያስፈልገዋል ስንል ምንድነው? ስጋዊ ፍላጎታችንን እንደ ልብ እንፈጽም እንደ ልብ እናድርግ የምንል ከሆነ ከእግዚአብሔር ጋር ልንጣላ እንችላለን። ስለዚህ ጥንቃቄ ያስፈልገዋል ማለት ነው። ሌላው ምንድነው? ትዳርን ሊያፋታ የሚችል አንደኛው ምክንያት ደግሞ አባካኝነት ነው። ይሄ ከገንዘብ ጋር ከጊዜም ጋር ከሐሳብም ጋር ሊሆን ይችላል። በተለይም እንግዲህ ብዙ ጊዜ የገንዘብ አባካኝነት የባል ችግር ሊሆን ይችላል። አንዳንድ ቦታ ደግሞ የሚስትም ችግር ሊሆን ይችላል። በሌላ ቦታ ደግሞ የሁለቱም ችግር ሊሆን ይችላል። የሚያገኙትን ገንዘብ ሁሉ እንደው ደሞዝ ተቀብሎ እዛው ጓደኞቹን ጋብዞ አብልቶ አጠጥቶ ቤቱ ሲገባ ኪሱን እያራገፈ የሚገባው እንዳለ፣ እንደዚሁም በሴቷን በኩል ያላትን ነገር ሁሉ በአንድ ቀን ተበልቶ በአንድ ቀን ተጠጥቶ የሚያልቅ በእቅድ የማይመራ ህይወት በእቅድ የማይመራ ኑሮ ትዳር ከሆነ ፈተና ያጋጥመዋል። ስለዚህ የገንዘብ ማነስ የገንዘብ እጥረት ደግሞ ጭቅጭቅን ይፈጥራል፣ አለመግባባትን ከዛም ባለፈ ደግሞ እስከ መጣላትም እስከ መለያየትም የሚያደርስ ነገር ነው። ስለዚህ አባካኝነት ፈተና ስለሆነ ለትዳራቸው አንዱ ምክንያት ስለሚሆን ገንዘብን በጥንቃቄ በመያዝ አንዳንድ ጊዜ ሰዎች ለነገ አትበሉ ተብሏል መጽሐፍ ቅዱስ፣ ስለዚህ ያለንን ዛሬ እንብላ ይላሉ። ይሄ ግን በተሳሳተ አተረጓጎም እንጂ ጌታችን ያለ ዕቅድ እንድንመራ ዝም ብለን ህይወታችንን በዘፈቀደ ለቀን ነገ ፈተና ላይ ነገ ችግር ላይ እንድንወድቅ አይደለም።
አላስፈላጊ የሆነ ጭንቀት ከእግዚአብሔር ጋር ሳንነጋገር ራሳችንን ብቻ በከንቱ ያስጨነቅን የአምላክን ቸርነት የአምላክን ፍቅር የአምላክን በረከት ረድኤት ሳናይ እኛ ብቻ ተጨንቀን የሚሞላልን እንዳይመስለን ያንን ለማስተማር ነው። በሌላ በኩል ደግሞ ችግርን የሚያመጡ ነገሮች ምንድናቸው? በሱስ መጠመድ ነው። አሁን ምንድነው ከአባካኝነት ጋር በተያያዘ አንድ ሰው ሁሌ የሚጠጣት ሆነ በሱስ ይጠመዳል። በሱስ የሚጠመድ ሰው ደግሞ እንግዲህ የጫት ሱስ ሊሆን ይችላል፣ የመጠጥ ሱስ ሊሆን ይችላል፣ የሌላም ነገር ሱስ ብዙ አይነት ነው። በአንድ ነገር አንድ ሰው ከተጠመደ ሱሰኛ ሆኗል ይባላል። ስለዚህ ያ ሱሰኛ የሆነ ሰው ደግሞ አብዛኛውን ትኩረቱን የሚሰጠው ለዛ ለተገዛበት ለሱሱ ነው። በመጠጥ ሱስ የያዘው ሰው በቃ ማታ ከስራ እስከሚወጣ ነው የሚጣደፈው። ስለዚህ ሚስቱን በምን አይነት እንደሚያስደስት፣ ልጆቹን በምን አይነት እንደሚያስደስት፣ ቤተሰቡን በምን አይነት እንደሚያስደስት ሳይሆን ትልቁ ትኩረቱ የሚሰጠው ለዛ ለሱሱ ነው። ስለዚህ ሱሰኝነት በትዳር መካከል ትልቅ የሚፈጥረው ተጽዕኖ ስላለ እንደው በዚህ በሱሰኝነት ከመጠመድ ራስን መጠበቅ ያስፈልጋል። በሱስ ውስጥ ያሉ ወገኖቻችንንም እግዚአብሔር ይርዳቸውና ከሱሱ እንዲወጡ በቸርነቱ ይጠብቃቸው። ሌላው አኩራፊነት ነው። የአኩራፊነትም ለትዳር ትልቅ አደጋ አለው። አሁን እንደቀላል ይታያል አኩራፊነት ሲባል እንጂ ብዙ ሰዎች ይላሉ እኔ በቃ ሚስቴን ያገባኋት፣ አሁን ወንዶቹ ሲናገሩ ምን ይላሉ? ሚስቴን ያገባኋት ለመደሰት ነው ማለት ደስታው ከስራ ስውል ከጓደኞች ከስራ አለቆች ጋር በተለያየ ነገር የሚፈጠሩ ግጭቶች፣ አለመግባባቶች ሊኖሩ ይችላሉ። ያን ሁሉ የቀን ውሎውን ግን ቤቴ ስገባ ደስታ ላገኝ ይገባል፣ ከሚስቴ ጋር ከልጆቼ ጋር ያንን ቀን ውስጥ የነበረውን በአይምሮ ውስጥ የነበረውን መጥፎ ነገር ሁሉ ቤቴ ስገባ ለውጠዋለሁ። ነገር ግን ቤት ሲገባም ሚስት አኩርፋ ንግግር የለ ምን የለ። በዚህ ተቃራኒው እንግዲህ በሌላ መልኩ ወንዱም ማለት ነው ምንም የማይናገር የማይጋገር፣ ከልጆች ጋር አይጫወት አይናገር፣ ከእሷ ጋር አይነጋገር፣ እሷም እንደዛ። እንዲህ አይነት ህይወት ከሆነ ትዳሩ እያዘመመ ነው፣ ዘለቄታ አይኖረውም፣ መጨረሻም ላይ ወደ ፍቺ ነው የሚሄደው። ምክንያቱም ኩርፊያ ባልና ሚስት ሊጋጩ ይችላሉ፣ ሊነጋገሩ ይችላሉ። ሁሉ ጊዜ በፍቅር ይኖራሉ ማለት አይደለም። ሁሉ ጊዜ ምንም ሳይነጋገሩ ይኖራሉ ማለት አይደለም። አንዳንድ ነገሮች ሊነጋገሩ ይችላሉ፣ ሰው ናቸውና በገጠመኞቹም በተለያዩ ነገሮች ሊነጋገሩ ይችላሉ። ነገር ግን ተሙ ወይት አብሱ ተቆጡ በቁጣችሁ ግን ፀሐይ አይግባበት ሳይውል ሳያድር ወዲያውኑ ይቅርታ፣ በቃ ቅድም እንዲያልኩ እንዲህ ለማለት ፈልጌ ነው እና ተሳስቻለሁ ይቅርታ አድርግልኝ እንዲህ የምትል ሴት እውነት ትዳሯ ቀጥ ብሎ መሄድ እንዲችል የምታደርግ ወይም ደግሞ የምትፈቅድ ናት። ሚስቱንም ደግሞ እሱን መልሶ ቅድም አሳዘንኩሽ አይደለ ከልዬ ይቅር በይኝ ይቅርታ አድርግልኝ በቃ ሶሪ፣ ወዲያውኑ ይቅር ተባብለው ወደ ቀደመ ነገራቸው መመለስ የሚችሉ። አለበለዛ ግን ወር ከዛም የበለጠ ተኮራርፈው ብዙ ቤት አሁን የሚታየው ምንድነው? አንድ ቤት ይኖራሉ ይገባሉ፣ ነገር ግን አልጋ ላይ ይተዋል ወይም አዛው አልጋም ላይ ሆነ ሌላ ነገር የለም። ዝም ተብሎ ብቻ ይወጣል ይገባል፣ መነጋገር የለም። ወር ሲደርስ ብቻ ያንን ሳንቲሙን ይወረውራል ወይም እሷም እንደዛ ታደርጋለች። በቃ ሰው እንዳያውቅባቸው፣ ሰው አሉ የሚለውን ብቻ ሰው እንዳይሰማባቸው ብቻ የውሸት ኑሮ የሚኖር ብዙ ቤት አለ። መድኃኒዓለም ከዚህ ይጠብቀን። አሁን ይሄ ትምህርት የሚሰጠው ግን እንዲህ አይነቱ ኑሮ እንዳይፈጠር ነው። እንግዲህ ልጆቻችን በተለያየ ቦታ የምትገኙ በትዳሩም ውስጥ ያላችሁ ወደ ትዳር የምትገቡ የምታስቡ ይህንን ትምህርት መሰረታዊ ትምህርት በመሆኑ ከልቦናችሁ በማሳደር ትዳር በህይወት ውስጥ አንዱ ትልቁ ቦታ ስለሆነ እኛ በምንኩስና ህይወት ያለን ሰዎች ምንኩስናችን አንዱ ህይወታችን ነው። በትዳር ያሉ ሰዎችም ልክ እንደ ምንኩስናው ህይወታቸውን መሰረት አድርገው ስለጀመሩ ትዳራቸውን ህይወት አድርገው ስለጀመሩ ይሄ ህይወት አድርገው የጀመሩት ራሱ ትልቅ የጋብቻ አንድ ተቋም ነው። ይሄንን ህይወት በቀጣይነት ለማስቀጠል እግዚአብሔር እስከፈቀደላቸው ድረስ በሰላም በፍቅር በአንድነት ሆነው እግዚአብሔር ከሚሰጣቸውን የተባረኩ ዘሮች አሳድገው መጨረሻም ላይ ሁለቱም የመንግስተ ሰማያት ዜጎች እንዲሆኑ እነኚህ ነገሮች መሰረታዊና አስፈላጊዎች ናቸው። ስለዚህ አኩራፊነት በህይወት በጣም የሚጎዳ በመሆኑ ጥንቃቄ ሊደረግበት ያስፈልጋል። የሚያስቆርፉ ነገሮች እንኳን ቢኖሩ በግልጽ መነጋገር፣ በግልጽ መወያየት፣ ይሄ ነገር ለምንድነው ያስቀየመሽ ነገር ምንድነው? ችግሮችን ወዲያውኑ መፍታት። ማዋል ማሳደሩ ግን ለሰይጣን በር ስለሚከፍት ጥንቃቄ ያስፈልገዋል ማለት ነው። ሌላው ደግሞ ምክንያቱ ያልታወቀ አለመግባባትም አንዳንዴ ይፈጠራል። ምክንያቱ ብዙ ላይሆን ይችላል፣ የሰፋ ላይሆን ይችላል፣ ግን ነገሮችን እያሰፏቸው ሊሄዱ ይችላሉ። ሌላው ለፍቺ እንደ ምክንያት ከሚቆጠረው ነገር ምንድነው? በእርግዝናና ከወሊድ በኋላ
በሚከሰቱ ለውጦች ደስተኛ ለመሆን ከእርግዝናና ከወሊድ ጋር በተያያዙ እንደሚታወቀው እህቶቻችን ወይም ደግሞ እናቶቻችን ወደዚህ ወደ እርግዝና ህይወት በሚገቡ ሰዓት የተለየ ባህሪ ሊያመጡ ይችላሉ። የተለየ ጸባይ ማለት ነው። ባህሪ ከሰውነት ጋር የሚያያዝ ስለሆነ አይለወጥም። ሰው ነው። የተለያዩ ጸባዮች ሊያመጡ ይችላሉ። እነኚህ ጸባያት ወይም እነኚህ ጸባዮች ምንድናቸው? ራሱ እርግዝና የሚፈጥረው ጫና ነው። ለምሳሌ አንዳንድ እህቶቻችን የሚበሉት ላይ ስማማቸው ይችላል። ጸባያቸው የሆነ የመፍሰክሰክ አይነት ነገር ሊያጋጥማቸው ይችላል። ስለዚህ በዚህ ሰዓት ባል ከጎን ሊቆም ያስፈልጋል። ይህንን ችግር ተረድቶ እንደ ሁኔታው ሊያስታምማት፣ የማይስማማት ምግብ ካለ እየመረጠ ምክንያቱም የእርግዝናው የጋራ ነው። ምናልባት ሴቶች እህቶቻችን ወይም እናቶቻችን በተፈጥሯዊ ያንን ተሸካሚ ሆኑ እንጂ የጋራ ልጅ ነው የሚወለደው። ልጅ የእሷ ብቻ አይደለም የሱም ነው። የዘር ፍሬውም የሁለቱም ነው፣ የጋራቸው ነው። ስለዚህ ይሄንን በማሰብ ችግሯን ችግር፣ ስቃዩን ስቃይ፣ ደስታዋን ደስታ እያደረገ በእርግዝናዋ ወቅት እየተንከባከባት ይህም ሲባል ታዲያ እሷም ይሄንን ተረድታ አብራ እንደው አንዳንድ ጊዜ ምን የሚባል አለ መሞላቀቅ የሚባል ነገር አለ። ያም ከኑሯቸው ከአቅማቸው በላይ ከሆነ የማይችለውን ነገር ከአቅሙ በላይ የሆነው ነገር አቅርብ እያለች የምትፈትነው ከሆነ ይሄም ጥሩ አይደለም። ነገር ግን በፍቅር እየተሳሰቡ እሱም አቅሙ የሚችለውን ሊደረግላት የሚገባውን ነገር እየተያዩ እየተዋደዱ እየተናበቡ ሊኖሩ ያስፈልጋቸዋል። ሌላው በወሊድ ጊዜ ነው። በወሊድ ጊዜ እንግዲህ ብዙ ጊዜ ህፃኑ ወደዚህ ዓለም ሲመጣ ህፃን ማሳደግ ቀላል ነገር አይደለም። ዛሬ ተወልዶ ያደገው ትልቁ የሆነ ሁሉ በዚህ ሂደት አልፎ ነው። ያቺ ጊዜ ታዲያ ከባድ ነገር ናት። ለምሳሌ እናቶቻችን እህቶቻችን በዛ ልጅ በማሳደጉ ሂደት ብዙ እንቅልፍ አይኖራቸውም። ሌሊት ህፃኑ ሊነሳ ይችላል፣ ሊያለቅስ ይችላል፣ ሽንቱ ሊቆጠቁጠው ይችላል። ይሄን ነገር ተነስተው ማስተካከል አለባቸው። አንድ ሰው ደግሞ ሙሉ እንቅልፍ ካልተኛ ሲረበሽ ይውላል፣ ሲበሳጭ ይውላል። ይሄን ብስጭታቸውን ታዲያ ያልተረዳ ባል ምን ልግልሽ፣ ምን ልሆንልሽ፣ የራስሽ ጉዳይ እያለ የበለጠ ብስጭት የሚፈጥርባት ከሆነ ይህቺ ሴት ከዚህ ወንድ ለመለየት ነው የምትፈልገው። በቃ ይሄንን ቤቷን ኑሮዋን ደስ ብሏት አትመለከተውም። ከዚህ ወንድ ብገላገል፣ ከዚህ ቤት ብለያይ፣ ብፋታ ወደሚል ነገር ትሄዳለች። ነገር ግን ለህፃኑም ሲነሳ አይዞሽ፣ ቆይ እስቲ እኔ ደግሞ ልርዳሽ፣ እንደዚህ እያለ በጋራ እየተባበሩ እስቲ ደግሞ ትንሽ አንቺ አረፍ በይ፣ እስቲ ደግሞ ተኚ፣ እኔ ደግሞ ልጠብቅ፣ እንደዚህ እያሉ እየተነጋገሩ የሚኖሩ ባልና ሚስቶች ከሆኑ ትዳራቸውን በጥሩ ሁኔታ ሊመሩት ወይም ሊያስኬዱት ይችላሉ ማለት ነው። ስለዚህ በተለይ እዚህ እርግዝናና ወሊድ ላይ በተመለከተ ትልቁን ትኩረት ወይም ደግሞ ትልቁን ኃላፊነት የተሸከሙት እህቶቻችን እናቶቻችን ሲሆኑ ከጎናቸው ግን ወንዶች ባሎቻቸው ሊቆሙላቸው አይዟችሁ ብለው ሊረዷቸው የሚያስፈልጋቸውን ነገር ሁሉ ሊያደርጉላቸው ይገባልና እዚህ ላይ ትልቅ ትኩረት የሚገባው ነው። ሌላው ምንድነው ፍቺን ከሚያቀርቡ ነገሮች ወይም ከሚያመጡ ነገሮች አንተዋወቅም ነበር የሚል ቅሬታ ይሰማል። ወይም ደግሞ የሆነ መጀመሪያ ሲያገኛት የነበረው ወይም መጀመሪያ ስታገኘው የነበረ በለሰለሰ አንደበት በጸጋ በተሞላ ፍቅር በተሞላ በጣም የምታዝንለት የምትሳሳለት እሱም በጣም የሚያዝንላት የሚሳሳላት በመካከላቸው የነበረ ሁኔታ ልዩ የሆነ ነበረ። በቃላትም ለመግለጽ የማይቻል ልዩ መተሳሰብ የሚገናኙባት ሰዓትም አጭር ሰዓት ስለነበረች የስርቆት ሰዓት ናት። ያችን ሰዓት ግን ተገናኝተው ተጨዋውተው ደስ በሚል ሁኔታ እስከሚደውልላት ይቸኩላል። ይሄ ጊዜ ልዩ ነበር። ነገር ግን ይሄንን አልፈው ወደ ትዳር ህይወት ሲገቡ ግን ትልቁን ህይወት የሚያዩት ከዛ በኋላ ነው። በተለይ እንግዲህ ቅድም እንዳልነው ልጅ ከመጣ በኋላ ነገሮች እየሰፉ ሲሄዱ ፊት ላይ ያላዩዋቸውና ያልጠበቋቸው ነገሮች ሲመጡ ለካ እንዲነበረች መባባል ይጀምራሉ። የተደበቀ ገበና እሱም ጋር ያለ የተደበቁ ገበናዎች መውጣት ይጀምራሉ። እንዲነበርሽ እንዲያላውቅሽም ለካ እንዲነበርክ እንዲያላውቅህም ለካ መባባል ይጀምራሉ። በዛ ሰዓት እንግዲህ ከዚህ በኋላማ ከእንዲህ አይነት ሰው ጋር መኖር አልፈልግም፣ ከዚህ በኋላማ ከእንዲች አይነት ሴት ጋር መኖር አልፈልግም ወደሚለው ውሳኔ ይሄዳሉ ማለት ነው። ይሄ ግን እንዳይሆን ጸባያችሁ ሁልጊዜ ተመሳሳይ እንዲሆን ነው። መጀመሪያ ስታገኙ በነበረው ፍቅር ዛሬም ያ ነገር እንዳይለወጥ፣ እሱም በእሷ ላይ የሚያሳየው ነገር ዛሬም እንዳይለወጥ። ምክንያቱም ይሄ ነገር በሚፈትናቸው ሰዓት የእሷ ጸባይ ተቀይሮ የእሱ ጸባይ ተቀይሮ አዲስ ሰው ተፈጥሮ አይደለም። ነገሮች ናቸው ያን ሊፈጥሩ የሚችሉት። ያንኛን ነገሮች ሊፈጥሩ የቻሉትን ደግሞ እንደ መጀመሪያው ፍቅሩን የሚያሳያ ከሆነ እንደ መጀመሪያው ፍቅሩን የምታሳየው ከሆነ እየጸለዩ ፈተናውን ሊወጡ ይችላሉ። ስለዚህ እንዲህ አይነት አመለካከቶች ታሉ። እዚህም ላይ ጥንቃቄ ያስፈልጋል ማለት ነው። ሌላው ከዚህ ጋር ደግሞ የሚነሳ ነገር በኑሮና በስራ አለመርካት፣ ይህም ራሱን የቻለ ነገር ነውና አንዳንድ ሰው
በትንሽ ነገር ቆሎ በልቶ ውሃ ጠጥቶ ረክቶ ፈጣሪውን አመስግኖ ደስ እያለው የሚኖር አለ። በቃ እግዚአብሔር የሰጠኝ ይሄ ነው ሰራለሁ። ነገን ደግሞ አሻግሮት ይመለከትና ተስፋ ያደርጋል። ነገን የምለወጣለሁ፣ ነገ እኔም ከዚህ ከኪራይ ቤት ወጥቼ ቤት እከራያለሁ፣ ደሞዝ ይዛለሁ፣ ስራ ይዛለሁ፣ ጥሩ ኑሮ እኖራለሁ፣ ነገ እኔም እንደዚህ መኪና ገዛለሁ እያለ ተስፋ ይኖረዋል። ያለችውን ነገር ግን ዛሬ ያለችውን ነገር ግን ደስ እያለው ይኖረዋል። ደስ እያለው ባለችው ትንሿ ነገር ደስተኛ ነው። ዘበኛም ቢሆን ጥበቃ ሰራተኛም ቢሆን ደስተኛ ነው። ሪስቶራንት ቢሰራ ደስተኛ ነው። በደስታው ውስጥ ቤቱን ባለችው አቅሞ እያስተዳደረ ነገን ተስፋ እያደረገ ተግቶ ይሰራል። አንዳንድ ሰው ደግሞ ብዙ ነገር ኖሮትም የማይረካ አለ። ባለው ነገር በቃ የሚመኘው ሁልጊዜ ሌሎችን ነው። የራሱ የሆነው ነገር ደስ አያሰኘውም። እንዲህ አይነት ሰዎች ሊጸልዩ ያስፈልጋል። ምክንያቱም መጽሐፍም እንደሚነግረን በመጠን ኑሩ፣ በእግዚአብሔር ደስ ይበላችሁ። ሁልጊዜ ደስ ሊለን ያስፈልጋል። በአምላካችን ባደረገልን በቸርነቱ፣ በፍቅሩ፣ በአባትነቱ ስንወጣ ስንገባ አየሩን በነፃነት እየሰጠን በምድርን ስንረግጣት እኮ ለምንረግጣት ምድርም ክፈሉ አልተባልንም። በነፃነት ነው ሁሉን ያደረገልን። ስለዚህ በአምላካችን ደስ እያለ በሰጠን ጥበብና እውቀት ተጠቅመን ኑሯችንን ማሻሻል መለወጥ የኛ ነው። አንዳንዴ ከስንፍና አንዳንዴም ደግሞ ካለማስተዋል የተነሳ እግዚአብሔርን ብቻ እያማረርን ዝም ብለን እጅና ቆዳችንን አጣጥፈን ኑሮ ያልተለወጠም ህይወት ያልተለወጠም ብሎ የሌሎችን ሰዎች ብቻ ህይወት እየተመለከቱ በራስ መርካት ሳይቻል የሚኖር ከሆነ ይሄም ፈተና ነው። በስራ አለመርካት፣ በኑሮ አለመርካት፣ ከዛ በኋላ ቤት ውስጥ ሰላም ይጠፋል፣ ፍቅር ይጠፋል። ሲመጣ አይደሰትም፣ ወይም ደግሞ እሷም ከሆነች አትደሰትም። ሁል ጊዜ ምሳሌ የምታደርገው የሌሎቹን ሰዎች የጓደኛዋ ቤት የጓደኛ ይባል እንዲህ አድርጎ ትላለች። ወይም ደግሞ እሱ የጓደኛ ሚስት እንዲህ አድርጋ ስለ ባሏ ጥሩነት የምታነሳበት አጋጣሚ የለም። ስለ ጓደኛዋ ባል ብቻ ነው የምታወራው። ስለ ሚስቱ ጥሩነት የሚያወራው ጊዜ የለውም። ሁሉ ጊዜ የሚያወራው እሱ ስለዛችኛዋ ብቻ ነው። ስለዚህ ይሄ ኑሯቸው ከባድ ነው፣ ፈታኝ ነው የሚሆነው። ስለዚህ መጨረሻ ላይ ያው እያዘመመ ይሄዳል። ጎጆ መጨረሻ ሊፈርስ ይችላል ማለት ነው። ስለዚህ ስንፍናም አያስፈልግም። ጠንካራ ሰራተኛ መሆን ያስፈልጋል። አግብቷል እስታገባ ድረስ ሊያኖር እስታገባ ድረስ ጠንክሮ መስራት አለበት። እንዲህ ሲባል እሱ ብቻ ሳይሆን እሷም ጠንካራ ሴት መሆን አለባት። ኑሯቸው ሊለውጡ የሚችሉት በእኩል ከሆነ ነው። አንድ ገበሬ በሬዎቹን ሲያርስ ሁለቱም በሬዎች እኩል እየሳቡ የሚሄዱለት ከሆነ ብዙ ምርት ማምረት ይችላል። ካመረተ ደግሞ ብዙ ሰው መመገብ ይችላል። አለበለዚያ ግን አንዱ በሬ የሚለግም ከሆነ እንዲሁ ገበሬው ሲበሳጭ ነው የሚውለው፣ ሲገርፈው ነው የሚውለው። ብዙ መሬት ማረስ አይችልም። ብዙ ታላረሰ ደግሞ ብዙ ምርት ማግኘት አይችልም። በትዳሩ ውስጥም ልክ እንደዚሁ ነው። በትዳሩ ውስጥ ሁለቱ ጥንዶች ትዳራቸውን እኩል እየተሳሰቡ ይዘው የሚሄዱ ከሆነ ሁለቱም ጥሩ የሆነ ፍሬያማ የሆኑ ውጤታማ የሆነ ኑሮ ሊኖሩ ይችላሉ። ነገር ግን እሱ ወደ ሌላ እሷ ወደ ሌላ፣ እሱ ወደ ላይ እሷ ወደ ታች፣ ወይም እሷ ወደ ታች እሱ ወደ ላይ እያሉ ህይወታቸውን የሚያዛቡ ከሆነ ውጤታቸው የተበላሸ ነው የሚሆነው ማለት ነው። ሌላው ከዚሁ ጋር በተያያዘ ምንድነው እንደ ለትዳር እንደ ፍቺ ከሚሆኑ ነገሮች እንደ በፊቱ አልሆነልኝም ወይም እንደ በፊቱ አልሆነችልኝም የሚል ቅሬታ ይነሳል። ይሄ ደግሞ ከባድ ነው ራሱን የቻለ። እንደ በፊቱ አልሆነልኝም፣ እንደ በፊቱ አልሆነችልኝም ቅድም አንስተነዋል፣ መጀመሪያ ሲተዋወቁና ኋላ ላይ የሚፈጠረውን ነገር። ስለዚህ እንደ በፊቱ አልሆነልኝም፣ እንደ በፊቱ አልሆነችልኝም የሚል ቅሬታ በተደጋጋሚ የሚነሳ ከሆነ ማስተዋልና ሚስትም እዚህ ጋር ነው አይደለ፣ ቆይ እስቲ በተቻለ ራሴን ላሻሽል ልለውጥ፣ እነኚህን ነገሮች ፊት ታሳየው የነበረውን ማንኛውንም ነገር ፈገግታዋንም ይሁን ሌሎች ነገር ትጨነቅለት ታስብለት እንደነበረ ቆም ብላ ራሷን መመልከት። እሱም እንደዛው ወዴት እየሄድን ነው? አሁን ትዳራችን ወደ አደጋ እየሄደ ነው። ስለዚህ የመጀመሪያውን ነገር ማምጣት አለብን ብለው ሊተጉ ያስፈልጋቸዋል ማለት ነው። ሌላው ቃል የተግባቡትን ነገር አለማክበር፣ ይህም ትልቅ ሊሰመርበት የሚገባ ነገር ነው። በተለይ አሁን ልጆቻችን በቤተ ክርስቲያን ቃል ኪዳናቸውን እየፈጸሙ በስርዓተ ተክሊል በቅዱስ ቁርባን ጋብቻቸውን እየፈጸሙ ይሄን ጋብቻ ከፈጸሙ በኋላ ቃል ይገባሉ። ጋብቻቸውን ሲፈጽሙ የሚገቡት ቃል አለ። መጽሐፍ ቅዱስ ይዘው መስቀሉን ይዘው ከዛሬ ጀምሮ የሕግ ሚስት ትሆነኝ ዘንድ ወድጄ ተቀብያታለሁ፣ ከዛሬ ጀምሮ የሕግ ባል የሆነኝ ዘንድ ወድጄ ተቀብየዋለሁ። ስለዚህ በህይወቱ ሁሉ ምንም አይነት ነገር ቢያጋጥመው መካኑ ሆና መውለድ ቢያቅታት ወይም ደግሞ ሰነፍ ቢሆን ወይም ሌሎች ነገሮች ተፈጥሯዊ የሆኑ ነገሮች ሁሉ ዛሬ ላይ የሌሉብን ነገር ላይ ቢመጡ ምንም ነገር ወደ ኋላ አንመለስም፣ እስከ ሞት ድረስ ወድጄ ተቀብየዋለሁ ብለው ቃል ኪዳናቸውን ያጸናሉ። ህዝቡ ምዕመናን ባለበት የቃል ኪዳኑ ታቦት ፊት ካህናት አባቶች ባሉበት ይህን መሀል ላይ ያጸናሉ፣ ቀለበታቸውን ያደርጋሉ።
ይሄን ቀለበት ካደረጉ ይሄን የማላ ቃል ኪዳን ከፈጸሙ በኋላ ግን ቃል ኪዳናቸውን ረስተው በእውነት አንዳንዴም ለፍቹ ይሄ በዚህ ምክንያት ተፋቱ ተብሎ ሲነገር እንደው ለጆሮም እንኳን የማይመጥን ለሰሚውም እንኳን ደስ የማያይ ይሄ ያፋታል። ይሄ ያን ትልቁን ቃል ኪዳን በእግዚአብሔር ፊት የተገባውን ቃል ኪዳን ያሽራል። እቺ ምክንያት ብለን አንዳንዴ የምንደነቅበት ምክንያት አለ። ስለዚህ ቃል ኪዳንን አለማክበር ትልቅ ስህተት ነው። እግዚአብሔርንም አለመፍራት ነው። ምክንያቱም የቃል ኪዳኑ ባለቤት እግዚአብሔር ነው። በዛ ሽማግሌ ሆነው እርሱ ነው እግዚአብሔር ነው እንግዲህ ሁለቱን አገናኝቶ በእግዚአብሔር ፊት ሆነው ነው። ስለዚህ እግዚአብሔርንም አለማክበር ነው። በሱ ቃል ኪዳን ገብተው ጥቃቅን የሆኑ ቅድም ያነሳናቸው ምክንያቶች አሉ ለፍቺ እንደ ምክንያት የሚሆኑ ዋና በቤተ ክርስቲያን ያሉትን እነኛ አይነት ምክንያቶች እንኳን ሳይፈጠሩ ነገር ግን የውጭ ያልሰጠችኝ እንትን በደንብ አስተካክላ አላበሰለችም፣ አላጣፈጠችም፣ እንዲያላለችም የሚሉ ተራ የሆኑ ምክንያቶችን በማንሳት የሚፋቱ ወገኖቻችን አሉ። ስለዚህ እግዚአብሔር ቤተሰቦች እንግዲህ ይሄ ትምህርት ሲሰጥ ሁሉም ራሱን እንዲመለከትና በተለይ እንግዲህ በትዳር ውስጥ ያሉትና ወደ ትዳር ሊገቡ ያሰቡትን ነው የሚመለከተው እና እንደው በተለይ በቃል ኪዳን ጋብቻቸውን የፈጸሙ ወንድሞችና እህቶች ይህን ቃል ኪዳናቸውን እንደው በምንም አይነት መንገድ ሊፈቱ እንደማይገባ ቃል ኪዳናቸውን ማጽናት። ቀለበቱ ራሱ ስንመለከተው ክብ ነው፣ ነቅ የለውም፣ ምንም ነገር የተሰነጠቀ ነገር የለውም። ትዳራችሁ ምንም እንዲህ የተሰነጠቀ ነቅ የሆነ ነገር እንዳይገባ በመካከላችሁ የሆነ በመካከላችሁ ወርቅ ነው። ብዙ ጊዜ ስንመለከት ቀለበት ወርቅ ነው የሚደረገው። ወርቅ የሆነውን እንደዚህ ያማረውን ወርቅ ንጹሕ ባህሪ ነው። ንጹሕ የሆነውን ከክርስቶስ ጋር በመሆን ንጹሕ ሆናችሁ እንድትኖሩ ራሱ ብዙ ትርጉም አለው። እንግዲህ ቀለበቱ ብሎ እጅ ላይ ብቻ ስለተደረገ ሳይሆን ብዙ ትርጉም ብዙ አንድምታ የሚሰጠው ነገር ነውና ይህን ቃል ኪዳን ይህንን የቃል ኪዳን ሕይወት ዝም ብሎ በተራ ነገር አለመለወጥ ያስፈልጋል ማለት ነው። ሌላው ምንድነው? ለፍቺ እንደ ሐዘን እንደ ምክንያት የሚቆጠሩት ሐዘን ነው። ይሄ ምንድነው? ጥልቅ ሐዘን ሲያጋጥም በተለይም በባልና ሚስት አለመግባባት ምክንያት አንዳንድ ጊዜ ከንግግር ያልፍና ወደ ዱላ ሊሄድ ይችላል። ወደ ዱላ ሊሄድ ይችላል። ይሄ ዱላ ደግሞ የአካልና የስነ ልቦና ጥቃት ያደርሳል። አንዳንድ ጊዜ አንዳንድ ባሎች ሚስቶቻቸውን ወይ በቦክስም ወይም በሌላ ነገር ሊመቷቸው ይችላሉ። አንዳንድ ጊዜ ደግሞ ሚስትም እንደምንም ብላ ደግሞ ወይ የሆነ ዱላም አንስታ ይሁን ድንጋይ አንስታ የምትፈነክትበት ጊዜ አለ። እነዚህ ነገሮች የማይሽር ወይም ደግሞ የማይረሳ ጠባሳ በህይወታቸው ሊጥሉ ይችላሉ። ምክንያቱም ያ የተመታ ቦታ ያብጣል፣ ይጠቁራል፣ ይበልዛል ወይም ሰንበር ያወጣል። ስለዚህ ያንን የጠቆረ ነገር ባየች ቁጥር ከውስጧ ለመርሳት የሚያስቸግራት ነገር ይፈጠራል። ስለዚህ አንድ አካል የሆኑትን አካሌ ብሎ አካሌ ከዚህ በኋላ ህይወቴ ናት አዳም ህይወትን አዳም ሔዋንን ህይወቴ ይላት ነበር ይላል እዚህ ተአምረ ማርያም መቅደሙ ላይና ህይወቴ ብሎ የሚጠራትን ሚስቱን እንደገና ደግሞ እጁን ጨብጦ የሚደበድባት ከሆነ ይሄ የሱን ቃል ኪዳን ወደ ኋላ እንዲል ያደርጋል ማለት ነው። እንደገና ደግሞ እሱ ሳያት የምታደርገው ነገር ከባድ ነው። ስለዚህ በተለይ ይሄ የአካል ጥቃትን በተመለከተ አካል ብቻ ሳይሆን ህሊናም አብሮ ስለሚጎዳ ስለሚቆስል በተለይ እዚህ ላይ በጣም ሊጠነቀቅበት የሚገባ ዱላ ለእህቶች የሚገባ አይደለም። በእውነት አብዛኛው የተለመደው ያው እንግዲህ ብዙ ጊዜ እህቶች ናቸው የሚመቱት፣ ቤት እየለቀቁ ይወጣሉ፣ ምን ይላሉ እና እዚህ ደረጃ መደረስ የለበትም። እግዚአብሔር ቤተሰቦች፣ እግዚአብሔር ልጆች በጥንቃቄ ሴቶች እህቶችም አንዳንድ ጊዜ ወንዶች የሚናደዱበትን ነገር ለዱላ የሚጋብዛቸውን ነገር በንግግርም ሊሆን ይችላል። ብዙ ጊዜ መቼም አንደበት እሳት ናት ይላል ሐዋርያውም እና አንደበትን ካለመጠበቅ የተነሳ የሚመጡ ነገሮች አሉ። ብዙ ጊዜ ሰውን ለድብድብ የሚያደርሰው ሌላ ነገር አይደለም፣ የአንደበት ልውውጥ ነው። በቃላት መካከል ያሉ እሳት የሆኑ ነገሮች ናቸው እና አንደበት ደግሞ ብዙ ጊዜ ምን ይባላል አባቶች ሲናገሩ ምላስ አጥንት የለውም ግን አጥንት ይሰብራል ይላሉ። ይሄ ከባድ ነገር ነው። አጥንት የሚሰብር ንግግር ሰው ተናግሮ ሰው እግሩ ቢሰበር በወጌሻ ሊጠገን ይችላል፣ ሊታሽ ሊጠገን ወይም ጄሶ ምንም ተደርግሎ ሊስተካከል ይችላል። ልቡ የተሰበረ ሰውን ለማከም ጊዜ ይጠይቃል። ስለዚህ አንደበትን መጠበቅ በጣም ያስፈልጋል። እህቶችም እንዲሁም ወንዱም ቢሆን አንዳንድ ጊዜ ወንዶች አይናገሩም ማለት አይደለም። ወንዶች የሚናገሩ በጣም የሚጎዳ ነገር አለ። በተለይ ያላሰበችውን ያልጠበቀችውን ነገር አንዳንድ እኔ እንግዲህ ይሄንን ከልምድም ነው ብዙ ጊዜ ይሄንን የምናገረውም ከልምድም ነው። ካጋጠሙኝ በማስታረቅ በመሸምደል በመዳኘት በእንደዚህ ያጋጠመኝ ልምዶቼንም ስለማስታወሳቸው ነውና ሚስት ባላሰበችው ባልጠበቀችው ነገር ህሊና ውስጥም በሌለው ነገር የሆነ ነገር ሲላት ያን ጊዜ እብድ የምትሆንበት ጊዜ አለ። በቃ እንዴት እንዲህ አይነት ነገር ትለኛለህ? ከዛ በኋላ ያ አለመግባባታቸው ደግሞ ራሱን የቻለ ትልቅ ነገር ይፈጥርና
መጨረሻ ወደ ፍቺ ይሄዳሉ። በነገራችን ላይ ፍቺ የአንድ ቀን ውጤት ሳይሆን ይጠራቀማሉ ነገሮች። የዛሬው ለነገ የነገው ለተነገ ወዲያ እያለ እያደረ ይሄድና ጠርቀም ሲሉ ወደ ውሳኔ ይደርሳሉ። ስለዚህ ዛሬ ተጋብተው ነገ ተፋቱ አይደለም። አሉ ነገሮች ውስጥ ተደብቀው ሳይወጡ ይጠራቀሙና አንድ ቀን ግን ይፈነዳሉ። ስለዚህ እነኛን ነገሮች ግን ከስር እያጠሩ መሄድ ያስፈልጋል። እንግዲህ የእግዚአብሔር ቤተሰቦች ሌሎች አሉ ብዙ ምክንያቶች ለፍቺ የሚሆኑ ብዙ ምክንያቶች አሉ። የሚቀጥለውን ሌሎቹ ምክንያቶች በሚቀጥለው ክፍለ ትምህርታችን እንቀጥላለን። እግዚአብሔር አምላካችን በያለንበት በሰላም በሕይወት ይጠብቀን። በትዳር ውስጥ ያሉ ወገኖቻችንን በትዳራቸው በቃል ኪዳናቸው እንዲያጸናቸው፣ ወደ ትዳር ያልገቡትንም ደግሞ እግዚአብሔር አምላክ በበረከት በረድኤት ይጠብቁልን። በቃል ኪዳን ጸንተው የሚኖሩበትን የተቀደሰ ጋብቻ እንዲሰጣቸው ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።